ብዙዎች ዱባይ ሄደው ቢዝነስ ለመጀመር ያልማሉ፣ ግን ለምን አብዛኞቹ በኪሳራ እና በመጭበርበር ይሰናበታሉ? ዛሬ የዱባይ ቢዝነስ ቁልፍ በሆነችው እና በአውሮፓና አሜሪካ ትልቅ ስም ያላት ባለሙያ ጋር ሆነን መፍትሄውን እንነግራችኋለን። እስከ መጨረሻው ተከታተሉኝ። ለምንድን ነው ብዙ ሰው ወደ ዱባይ ሄዶ ስራ ለመስራት የማይሳካለት? ልልምችለው ምንድነው ልክ ኖሌጅ እና ኤክስፒሪየንስ ላይ ያደርጋል። ልክ የተወለድክበት ሀገርም ይከብዳል ቢዝነስ መክፈትና ስኬታማ ማድረግ። እዚህም ሀገር ቢዝነስ ፌል ያደርጋል አይደለም ቀርቶ እዛ ሀገር እና እዛ ሀገር ደግሞ ሲሆን የበለጠ ሲስተማይዝድ የሆነ ሀገር ስለሆነ የበለጠ የስፒድ የፍጥነት ሀገር ስለሆነ እውቀትና ኤክስፒሪየንስ ሳይኖርክ መግባት በጣም ይከብዳል። አሁን ለምሳሌ ያክል ጀማሪ ስራ የሚሰራ ሰው ዱባይ ውስጥ አድቫንስ አላደርገውም። ኢትዮጵያ ውስጥ መጀመሪያ ያው ኢትዮጵያ ውስጥ ስራ ሰርተህ ያው የራስህን ስራ ከፍተህ ኢትዮጵያ ውስጥ ያው ላሉ ምንድነው ፌል የሚያደርጉበት ምክንያት በብዛት የሚያማክሩት ሰው የላቸውም። ኤክስፒሪየንስም ያለው የዱባይ ሀገር ኤክስፒሪየንስ የለም። ገባል ዱባይ ሄዶ ማያውቅ ሰው ሊሆን ይችላል ስራ ለመስራት የሚሄደው የሚፈልገውና በዚህ ምክንያት በጣም ለብዙ አላስፈላጊ ነገሮች ይደረጋሉ። ለምሳሌ ያክል ወጪ በጣም ብዙ የማይገባ ወጪዎች ማውጣት፣ ከዛ መጭበርበርም አለ። ምክንያቱም በቃ የሚያማክሩት ሰው የቅርብ ዘመዳቸው ወይ ጓደኛቸው ነው የሚሆነው ወይ ዱባይ የሄደ ሰው ነው እንጂ ሌላ ማንም የሚያውቁት ሰው የለም። እንደዚህ ፕሮፌሽናሊ ኮንሰልት ሊያደርጋቸው የሚችል ሰው ለዛ ፌል ሊያደርጉ ይችላሉ። እና በቃ እውቀትና የእውቀት የሀገሪቷን አሰራር አለማወቅ እና ኤክስፒሪየንስም በጣም ያስፈልጋል። ስራ ላይ ኤክስፒሪየንስ ያስፈልጋል። የአላልማ ሚሽን ጥቅም ምንድን ነው? ይሄ አላልማ ሚሽን ለስታርቲንግ ፌዝ ነው። ዱባይ ውስጥ እንዴት እንደሚሰራ እያንዳንዱ ስቴፕ ጋይድ እናደርጋለን። ለትምህርት ከሆነ ለትምህርት፣ አየር መንገድ ከሆነ አየር መንገድ፣ ኢንጂነር ከሆነ ኢንጂነር፣ ማንኛውም ስራ አሁን እዚህ ሀገር የሚሰራ ሰው ማንኛውም ስራ ኦን የሚያደርገው ከሆነ እንዴት ዱባይ ውስጥ ማርኬቱን ኤክስፓንድ እንደሚያደርግ ነው ማስፋፋት ማለት ነው ማርኬቱን ጥቅሙ። ሌላው ደግሞ ለምን ይጠቅማል መሰለህ? አላልማ ሚሽን ከአላስፈላጊ ወጪዎች ይቆጥባል። ለምሳሌ ያክል እዛ ሄጄ ማርኬቱን ሪሰርች አድርጌ ከዛ ደግሞ እሺ ልግባበት ብዬ የምታጠፋው ጊዜ እና ገንዘብ እዛ ሀገር በጣም እዛ ሀገር ሲሆን እንደዚህ ሀገር አይደለም። ምክንያቱም ለእያንዳንዱ ቀን ትከፍላለህ ለምትቆይበት፣ ለምትቆይበትም፣ ለሆቴልህም፣ ለመኖሪያህም፣ ለምግብም አናደ ለሁሉም ነገር በቃ ወጪ ነው እዛ ሀገር። ለ6 ወር እስከ 1 አመት እዛ ተቀምጠት ማወቅ ይኖርብሃል። ስለዛ አላልማ ሚሽን ደግሞ ይሄንን ያክል ሰፈር እንዳታረግ ይለዳል። በጣም ባጭሩ ሁሉንም ነገር እንደ ኬዙ ይለያያል። ለምሳሌ ያክል አንተ አስተማሪ ከሆንክ ሌላኛው ኢንጂነር ከሆነ ይለያያል። ኦብቪየስሊ በደንብ ፐርሰናል የሆነ ትራክ ነው የምንሰራው፣ ፓዝ ነው የምንሰራው። ግን በጣም ታይም ሚኒማይዝ ያደርጋል። በቃ ማክሲመም በቃ እንደውም በጣም ፈጀ ከተባለ 2 ወር ቢፈጅ ነው የ1 አመቱን 2 ወር ይቀንስልሃል። አላልማ ሚሽን ለዚህ ይጠቅማል። ሌላው ስለ አላልማ ሚሽን ከማሰባችን በፊት መዘጋጀት ያለብን ነገሮች ምንድን ናቸው? ብዙ መዘጋጀት ይጠበቅብናል። አክቹሊ እንደውም ብዙ ስንዘጋጅ ነው ስኬታማ የምንሆነው እና ከእናንተ በጣም ብዙ ይጠበቃል አላልማ ሚሽንን ከማሰብን በፊት። ቢካዝ ሌላ ሀገር ላይ ካምፓኒ ለመክፈት እዚህ ሀገር ላይ ምን አይነት በቂ እውቀት አለን? ምን ያክል ካምፓኒያችን ስኬታማ ነው? ለካምፓኒያችን ስኬት ምን ያክል ደርሷል? እዚህ ሀገር እየሰራንበት ነው ወይ? ምን እንጠቀማለን? ከዱባይ የምንሰጠው ምርትና አገልግሎት እዛ ሀገር ይፈለጋል ወይ? ከዛ ይህንን ሁሉ ግን እኛ እናማክራለን። ከዛ በተጨማሪው እኛ ዝግጁ ነን ወይ ለአዲስ ኢንቫይሮንመንት? አዲስ ኢንቫይሮንመንት ነው የሚሆነው። የምታውቀው ሰው አይኖርም፣ ቤተሰብ አይኖርም፣ ጓደኛ አይኖርም፣ ወዳጅ ዘመድ አይኖርም። ለአዲስ ኢንቫይሮንመንት ደግሞ በቂ ነን ወይ የሚሉትን ነገር ከጨረስን መጀመር እንችላለን ፕሮሰሱ። በጣም የምታወሪው ነገር ደስ ይላልና እና ታዲያ መቼ ነው ጉዞውን የምትጀምሪው? ምንድነው የምናደርገው መሰለህ? አሁን ኦልሬዲ ምዝገባ ጀምረናል። ልክ 15 ሰው ተመዝግቦ ሲጨርስ ፈርስት ዌቭ ይቆማል። ጥንቃቄ የሚፈልግ ስራ ስለሆነ ለሁሉም ሰው አይደለም ያልኩ ለዛ ነው። ገባ? አላልማ ሚሽን ለሁሉም ሰው አይደለም። ለሚወስን ሰው፣ ለቆረጠ ሰው በቃ እኔ ዱባይ መግባት አለብኝ ያለ ሰው፣ የኔ ካምፓኒ ስኬታማ ነው፣ ኢንተርናሽናል ማርኬት መግባት አለብኝ፣ ፔኔትሬት ማድረግ አለብኝ የሚል ሰው። ቢካዝ ኢንተርናሽናል ማርኬት ነው የምልበት ምክንያት ምንድነው? ዩኤኢ ውስጥ ብቻ አይደለም የምትሰራው እንዳልኩ
አሜሪካ ልስራ ብትል ከአሜሪካ ጋር መስራት ትችላለህ፣ ዩሮፕ መስራት ትችላለህ፣ ቻይና መስራት ትችላለህ፣ እዛው ዱባይ ውስጥ ቁጭ ብለህ ማለት ነው። ይሄንን ሁሉ ኔትወርክ እኛ እንፈጥርልሃለን። ገባህ? ሌላም ጥቅሙ ከኛ ጋር መስራት እሱ ነው። እኛ እንፈጥርልሃለን ይሄንን ሁሉ ኔትወርክ፣ ሁሉንም ነገር ነው የምናሳይክ። ሶ ዩ ሴይ ኢት አንተ እንዳለ የምትፈልጋቸውን ፔን ፖይንቶችን እኛ እናስተካክልልሃለን። ስለዛ በቃ ላይክ እኛ ጋር ለመመዝገብ የሚመጣ ሰው ቶሎ ቢመዘገብ ይሻላል። ቢኮዝ ምዝገባ ኦልሬዲ ጀምረናል እና ሊያልቅ ነው። 15 ሰው ከሞላ በኋላ ስቶፕ ነው የሚደረገው። ከዛ ፈርስት ዌቭ ያልቃል። ከዛ ሰከንድ ዌቭ ደግሞ እንመጣለን፣ ሰርድ ዌቭ ደግሞ እንመጣለን። ሶ የወሰነ ሰው ይሄን አጋጣሚ ቢጠቀምበት ጥሩ ነው። ከአሁን ካልወሰኑ ደግሞ በቃ ሰከንድ ዌቭ ደግሞ ሲከፈት መምጣት ይችላሉ። የፈርስት ዌቭ ጥቅም ምንድነው? የፈርስት ዌቭ ጥቅም ምንድነው? ፈርስት ካም ፈርስት ሰርቭ ነው። የመጀመሪያ 15 ሰዎች የበለጠ ይጠቀማሉ ከሚመጡት። ቢካዝ ምናልባት ያኔ ዋጋ ሊወደድ ይችላል። ቢካዝ ኢንፍሌሽን እና ኑሮ ኤክስፔንስም እየጨመረ ስለሆነ ኖርማሊ ዋጋ ሊወደድ ይችላል። ብዙ ሰው እያወቀው ይመጣል ሚሽኑ። ከዛ የበለጠ ታይት ሊሆንባቸው ይችላል። ሶ ሌላው ደግሞ ምንድነው መሰለህ ለነዚህ 15 ሰዎች ነፃ የሆነ ኮርፖሬት ባንክ አካውንት እንከፍትላቸዋለን። መጨረሻ ላይ ዱባይ ውስጥ ኮርፖሬት ባንክ አካውንት መክፈት በጣም ከባድ ነው። ኢንተርናሽናል ባንክ እንደመሆኑ መጠን ህጎቹም ኢንተርናሽናል ናቸው የሚሆኑት። ስለዛ እያንዳንዱን ፕሮሰስ ላይክ እያንዳንዱን ዶክመንታቸውን ለነዚህ 15 ሰዎች በነፃ ፕሮሰስ እናደርግላቸዋለን። ለቀጣዮቹ ግን ክፍያ ይኖረዋል። ከ15 ሰዎቹ በላይ እኛ እንደ ቦነስ ነው እየሰጠናቸው ለነዚህ ሰዎች እንጂ የሚከፈልበት ሰርቪስ ነው። እና ሌላ ደግሞ ተጨማሪ ጥቅም ለነዚህ 15 ሰዎች እኔ ራሴ የምገኝላቸው ገባ። እኔ ራሴ ሁሉንም ነገር ብጨርስላቸው ከኔ ጋር ነው የሚሆነው። ከመጀመሪያ ጊዜ አንስተው እስከ መጨረሻ ቆይታቸው ድረስ ዱባይ ውስጥ አሪፍ ጊዜ እናሳልፋለን። እሺ፣ ስለዚህ አድራሻችሁን እንዴት ነው ተመልካቾች ማግኘት የሚችሉት? አድራሻዬ ኢትዮጵያ ውስጥ ያለው አድራሻዬ የስራ አድራሻዬ ሃውስ ኦፍ ፖፒ ነው። ቦሌ ብራስ እንደወረዱ ሪያሊቲ ፕላዛ አንደኛ ፎቅ ላይ ቢመጡ ሃውስ ኦፍ ፖፒ ብለው ያገኙኛል። ቢሮዬን አንደኛ ኢንፐርሰን ማግኘት ከፈለጉ፣ ሁለተኛ ደግሞ በስልክ ማግኘት ይችላሉ። 0941 09 28 88 ላይ በመደወል ማግኘት ይችላሉ። እንግዲህ ተመልካቻችን የነበረን ቆይታ በጣም የሚገርም ነው። እሷን ማግኘት ከፈለጋችሁ እዚህ ከስር በተጻፈው አድራሻ ማግኘት ትችላላችሁ።